ይሄ ደግሞ ነጠላ ሰፊ ለምታደንቁ ሰዎች ይሄ ለእናንተ ጥሩ ምርጫ ነው። እንደምታዩት ነው። ይሄው በደንብ ያምራል። በደንብ ሰፊ ነው። በደንብ ያዘንጣል። ፍክት ያለ ነው። ይሄ ለአዲስ ዓመት መሆን ይችላል። ከወዲሁ ምርጫችሁን ፒክ ማድረግ ትችላላችሁ። የጨርቁ ጥራት ደግሞ ይሄ በትዕዛዝ በደንብ ያሰራናቸው ልብሶች ናቸው። ከገበያ ፒክ ያደረግነው አይደለም። ሰላም ጤና ይስጥልን። እንዴት ናችሁ? ባርከን ጥበቦች ነን። ዛሬም ደግሞ በሰዓታችን ወቅታችን ጠብቀን ቆንጆ ልብሶችን አዘጋጅተናል ማለት ነው። ዛሬ የምናሳያችሁ ብትን ያልተሰፉ ጥበቦችን ነው ማለት ነው። ሰፋ ያሉ መካከለኛ የጥበብ ምርጫዎችን የምናሳያችሁ ይሆናል። እያንዳንዱ ልብሶች ደግሞ ከለራቸው በጣም ቆንጆ ናቸው። ለአዲስ ዓመትም ጭምር ይሆናሉ እና ደግሞ አሁን ላሉ ለግራጁዌሽን ፕሮግራሞች በደንብ መሆን የሚችሉ የልብስ ምርጫዎች ናቸው ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እኔ ከለበስኩት ደግሞ ልብስ ስጀምር እኔ የለበስኩት ልብስ ጥበብ አይደለም፣ ሙሉ በሙሉ ጥልፍ በጥልፍ የሆነ ቆንጆ ልብስ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው፣ በጣም ነው የሚያዘንጠው። እንደምታዩት ነው። አረንጓዴ ከለሩ በደንብ በጣም የሚያምር የሚያዘንጥ ያልጮኸ ያልተጋነነ ቆንጆ የልብስ ምርጫ ነው ማለት ነው። ጥልፍ በጥልፍ ነው። ከላይም እንደምታዩት ነው። በደንብ ጥልፍ በጥልፍ ሆኖ ቆንጆ ሁኔታ ተደርጎ ኦፍ ሾልደር ወይም ደግሞ ምንም አይነት እጅ የሌለው ሆኖ የተሰራ ቆንጆ የልብስ ምርጫ ነው። እንደምታዩት ነው። የጥልፉም በዚህ ጋር ያለው ዲዛይን በደንብ ቆንጆ ነው የተሰራው። ይሄም እንደዚሁ ትከሻ ቆንጆ ነው የተሰራው። ይሄ ጥልፍ በጥልፍነቱ እንደምታዩት ነው። ከጀርባ ደግሞ ላስቲክ ስለሚፈልጉ ላስቲክ ተደርጎ የተሰራ ልብስ ነው ማለት ነው። ይሄ ለምን ሆነ? ቢሰፋቸው ቢጠባቸው ባላንስ እንዲያደርግላቸው ጀርባው ላይ ላስቲክ አድርገናል። እናንተ ደግሞ ፐርፌክት የሆነ ልኬት ካላችሁ ፐርፌክት የሆነ ሳይዝ ነው ሳይዛችን ብላችሁ የምትተማመኑበት ከሆነ ጀርባ ላይ ያለውን ላስቲክ አስቀርተን ሙሉ በሙሉ እዚህ ጋር የምናየውን ጥልፍ ከጀርባውን በመጥለፍ በጣም በቆንጆ ሁኔታ አሳምረን የምንሰራላችሁ ይሆናል ማለት ነው። ለጊዜው ግን ለከስተመራችን በሻርፕ ነው በግማሽ ነጠላ ነው የፈለገችው። እንደዚህ እንደምታዩት በግማሽ ነጠላ በቆንጆ ሁኔታ ነው ያዘጋጀንላት ማለት ነው። ሙሉ ነጠላ ለምትፈልጉ እንደ ምርጫችሁ ሙሉ ነጠላ አድርገን በቆንጆ ሁኔታ እንሰራላችኋለን ማለት ነው። ስለዚህ ይሄን ቀሚስ ልክ እንደዚህ ሆኖ በቆንጆ ሁኔታ ዙሪያውን 4 አርባ አድርገን እንደዚህ በደንብ በቆንጆ ሁኔታ ጥልፍ በጥልፍ አድርገን ሰርተን ፈርጡን እንደ ፍላጎታችሁ በዛም ቀነስም አድርገን መስራት እንችላለን። 23 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። በቆንጆ ሁኔታ የምንሰራላችሁ ይሆናል ማለት ነው። እየደወላችሁ ልታዙን ትችላላችሁ። በተለይ በግሩፕ ሆናችሁ ለምትመጡ ደግሞ የተለየ ዲስካውንት እዚህ ልብስ ላይ የምናደርግላችሁ ይሆናል። በቀጣይ ግን የማሳያችሁ የጥበብ ልብሶቻችን ነው ማለት ነው። በመጀመሪያ ማሳያችሁ የጥበብ ምርጫ ይሄንን ቆንጆ የሆነ ጥበብ ነው። ከዚህ በፊት ይሄን ጥበብ አሳይተናችኋል። በተደጋጋሚ ብዙዎቻችሁ በጣም ወዳችሁት የምታዙን የግሩፕ ልብሶች ብዙ ጊዜ የሰራ ነው። በአረንጓዴ ከለር እና ደግሞ በዚህ በቀዩ ከለር በጣም በተደጋጋሚ የሰራ ነው ልብስ ነው ማለት ነው። ይሄ በጣም የሚያምር ቆንጆ ልብስ ነው። ከለሩን ይሄን ቀዩን ከለር ወደ አረንጓዴ ከለር ቀይረን ለአዲስ ዓመትም በደንብ ማድረግ የምንችለው አይነት ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው፣ በጣም ነው የሚያዘንጠው። እያንዳንዱ ዲዛይን በጣም በቆንጆ ሁኔታ ነው የተሰራው። ወርቀዘብ ምንም አይነት ወርቀዘብ የሌለው ልብስ ነው። ወርቀዘብ ለማትወዱ ሰዎች ይሄ በጣም ትልቅ ቆንጆ ምርጫ ነው ማለት ነው። ይሄ ዙሪያውን 4 አርባ አድርገን በአንገትና እጅ ሰርተን በቆንጆ ሁኔታ በ17 ሺህ ብር ሰርተን የምናስረክባችሁ ይሆናል ማለት ነው። ተጨማሪ ደግሞ ነጠላው ኤክስትራ ላርጅ እንዲሆንላችሁ የምትፈልጉ ካላችሁ ደግሞ እሱን ዋጋ ጨምረን አስተካክለን በመነጋገር የተሻለ አድርገን ቆንጆ አድርገን የምንሰራላችሁ ይሆናል ማለት ነው። በመቀጠል ደግሞ ማሳያችሁ ይሄንን ቆንጆ የሆነ ሙሉ በሙሉ ማለት በሚቻል ደረጃ ወርቀዘብ መደቡ ሆኖ የተሰራ የተለያዩ ወርቀዘቦች ያሉበት ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በጣም ቆንጆ ሆኖ የተሰራ ነው። እያንዳንዱ ዲዛይኖቹ በጣም በሚያምር ሁኔታ ነው የተሰራው ማለት ነው። ነጠላውንም እንደምታዩት ነው። በጣም ቆንጆና የሚያምር ተደርጎ የተሰራ ቆንጆ ልብስ ነው። ይሄ ካላለ ሰውም ቢሆን ጸየም ላለ ሰው በደንብ ከከለራችን ጋር በደንብ የሚያስኬድ ነው ማለት ነው። የጨርቁም ጥራት ደግሞ እንደምታዩት ነው። ጥርት ብሎ በሁለት አይመነን በደንብ በቆንጆ ሁኔታ የተሰራ ነው ማለት ነው። ይሄንን ደግሞ እዚህ ጋር ፈርሱንም እንደምታዩት በደንብ በቆንጆ ሁኔታ በሻማ በደንብ ሸፍነ ነው ቆንጆ አድርገን የምንሰራላችሁ ይሆናል ማለት ነው። ይሄ ቀሚስ መካከለኛ ነው እንደምታዩት ነው። ያልበዛ ያልሰፋ በጣም ሰፊ የማንለው ቆንጆ ምጥን ያለ ልብስ ነው ማለት ነው። ግን በደንብ ሻይን ያደርጋል፣ ያፈካል። ይሄ ቀሚስ አንገቱ ላይ ሲምፕል ቀጠን ያለ ጥልፍ ቢደረግበት በደንብ በቆንጆ ሁኔታ ማዘነጥ ይችላል ማለት ነው። ስለዚህ የዚህ የቀሚሳችን ዋጋ ደግሞ ልክ እንደዚህ በ4 አርብ ዙሪያ ተሰርቶ በአንገትና እጅ አድርገን ሰርተን 17 ሺህ ብር በቆንጆ ሁኔታ የምናስረክባችሁ ይሆናል ማለት ነው። በመቀጠል ደግሞ ማሳያችሁ ልብስ ይሄንን ቆንጆ የሆነ ኦሬንጅ በአረንጓዴ ሚክስ የሆነ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። ጥበቡ በጣም ነው የሚያምረው። በጣም በቆንጆ ሁኔታ
የተሰራ የጥበብ ዲዛይን ነው። ይህንንም ከዚህ በፊት ያሳየናችሁ ነው፣ ግን ሌላ ቦታ ላይ የማታገኙት አይነት ጥበብ ነው። በደንብ ደግሞ በቆንጆ ሁኔታ የተሰራ የሚያምር ፍክት የሚያደርግ በተለይ ቀላል አሉ ሰዎች በደንብ ሊሆን የሚችል ቆንጆ የልብስ ምርጫ ነው ማለት ነው። ጸየም ያሉ ሰዎችንም ፈካ ያደርጋቸዋል። በተለይ ይሄ ኦሬንጁ በጣም ቆንጆ ነው ማለት ነው። በጣም ያምራል። ዙሪያ ሙሉ በሙሉ 4 አርብ ነው። በ4 አርብ የሰራ ነው። ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። ከስር ደግሞ ፈርሱ በደንብ በቆንጆ ሁኔታ በሻማን እንሸፍንላቸዋለን ማለት ነው። ያ እግራችን እንዳይነጨው አድርገን ማለት ነው። የጨርቁ ሁኔታም በሁለት አይን ሆነን በቆንጆ ሁኔታ የሰራ ነው ልብስ ነው። ይህንን ቀሚስ ከለሩን ከፈለጋችሁ በተለየ ከለር አድርገን መስራት እንችላለን። በዚሁ ባለበት ግን እንደዚህ አድርገን በቆንጆ ሁኔታ አድርገን ሰርተን 21 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። በቆንጆ ሁኔታ በምትፈልጉት ከለር እንሰራላችኋለን ማለት ነው። በመቀጠል ደግሞ የማሳያችሁ የልብስ ምርጫ ይሄኛውን ልብስ ነው ማለት ነው። ይሄ ልብስ ከዚህ በፊት በተለያዩ ከለሮች በደንብ በመለበስ የሚታወቅ የልብስ ምርጫ ነው። እንደምታዩት ነው። በጣም ያምራል። ሰፊ ነው። በጣም የሚያምር ቆንጆ የሆነ ፐርፕል የሆነ የልብስ ምርጫ ነው። ነጠላውን በደንብ የሚያምር ነው። ይሄ ልብስ ከዚህ በፊት በተለያዩ ከለሮች የምናውቀው የልብስ ምርጫ ነው። ዲዛይኑ በደንብ የሚታወቅ ጥበብ ነው ማለት ነው። በደንብ የሚያምር ነው። ሙሉ በሙሉ መደቡን በወርቀ ዘብ አድርገን ከላይ ግን ፐርፕሉን ብቻውን ቁጭ አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በጣም የሚያዘንጥ የልብስ ምርጫ ነው። ይሄ ለባልም ለሚስትም በደንብ መሆን የሚችል ነው። የጨርቁ ጥራት ደግሞ ይሄ በትዕዛዝ በደንብ ያሰራ ናቸው ልብሶች ናቸው። ከገበያ ፒክ ያደረግ ነው አይደለም። እንደምታዩት ነው። ጠርዙ ይሄ በደንብ ምስክር ነው። በጣም ነው የሚያምረው። ጨርቁ ጽድት ብሎ ልስልስ ብሎ በሁለት አይን መነን የሰራ ነው የልብስ ምርጫ ነው ማለት ነው። ይሄን ቀሚስ ዙሪያውን ሙሉ በሙሉ 4 አርብ አድርገን የሰራ ነው የልብስ ምርጫ ነው ማለት ነው። እንደምታዩት ነው። ይሄንን በአንገትና እጅ ብንሰራው በጣም በቂ ነው። ምክንያቱም በደንብ ሰፍት ያለ እላይ ድረስ ውጥት ያለ ቆንጆ የልብስ ምርጫ ስለሆነ ማለት ነው። ሌላው ደግሞ ምን እናደርጋለን? መጪውን አዲስ ዓመት ምክንያት በማድረግ ይሄን ፐርፕሉን ከለር ወደ አረንጓዴ ይቀየር ወይም ወደ ቢጫ ይቀየር ቢባል በተለያዩ ከለሮች ሚክስ አድርገን ለአዲስ ዓመት እንዲሆን አድርገን ዲዛይኑን ከወደዳችሁት ቀይረን መስራት እንችላለን ማለት ነው። ይሄ ቀሚስ ግን በእንደዚህ ሁኔታ በቆንጆ ሁኔታ ተሰርቶ ይሄ ቀሚስ 25 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። በትዕዛዝ ቆንጆ አድርገን አርብቃውም እንደምታዩት ነው። በደንብ ሰፊ ነው። በእንደዚህ አይነት አርብቃ አድርገን በቆንጆ ጨርቅ ልስልስ ባለ ስኳር ባልገባበት ጨርቅ አድርገን ሰርተን የምናስረክባችሁ ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ እችኛዋን አረንጓዴ ቀሚስ ነው ማለት ነው። እቺ አሁን ላይ ፋሽን ከሆኑት ልብሶች ጋር ተመሳሳይነት ይዘት ያላት ልብስ ትመስላለች፣ ግን ደግሞ ተመሳሳይ አይደለም ማለት ነው። በተለየ ቆንጆ መካከለኛ በጣም ብዙ ያራቅ ያልጠበበ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። ቆንጆ ነው። በደንብ ያዘንጣል። ፍክት ያለ ነው። ይሄ ለአዲስ ዓመትም መሆን ይችላል። ከወዲሁ ምርጫችሁን ፒክ ማድረግ ትችላላችሁ። ምክንያቱም በትዕዛዝ የምንሰራቸው ስራዎች ስለሚሆኑ እነዚህ እስኪሸመኑ ድረስ ኦልሬዲ አዲስ ዓመት ይደርሳል ማለት ነው። በግሩፕ ሆናችሁ ለምታዙን ደግሞ አስተያየት አድርገን በቆንጆ ሁኔታ የምንሰራ ይሆናል። እንደምታዩት ነው። በጣም ነው የሚያምረው። በደንብ ሻይን ያደርጋል። በደንብ ያዘንጣል። እያንዳንዱ ዲዛይኑ ንድፉ የተሰራው ደግሞ ይሄ በወርቀ ዘብ ነው ማለት ነው። ከዛ ውጭ ግን ሙሉ በሙሉ መደቡ ግን በአረንጓዴ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። ጨርቁ ጽድት ያለ በሁለት አይን መነን የተሰራው ይሄ ዙሪያው ደግሞ 4 አርብ አድርገን የሰራ ነው። የዚህ የልብስ ዋጋ በእኛ ጋር በቆንጆ ሁኔታ ተሰርቶ 18 ሺህ ብር በአንገትና እጅ እንሰራላችኋለን ማለት ነው። በግሩፕ ሆናችሁ ለምትመጡ ደግሞ በተለይ ከ4 በላይ ሆናችሁ ለምትመጡ የተለየ ዲስካውንት የምናደርግላችሁ ይሆናል። ነጠላ ላይ ደግሞ አብዛኞቻችሁ የምትጠይቁት 2 ከ60 በላይ ይሁን ነው የምትሉት። ስታንዳርዱ 2 ከ20 ነው። ይሄ አሁን 2 ከ20 ተደርጎ የሚሰራ ነጠላ ነው። ለወጣቶች መካከለኛ ሳይዝ ላላቸው ሰዎች በቂ ነው። ግን በጣም ወፍራም ለሆናችሁና ገዘፍ ያለ ሰውነት ላላችሁ ሰዎች ግን 2 ከ40 እና 2 ከ50 አድርገን መስራት እንችላለን። እሱም በትዕዛዝ በቆንጆ ሁኔታ የምንሰራላችሁናል ማለት ነው። በቀጣይ ደግሞ ማሳያችሁ የልብስ ምርጫ እችኛዋን ልብስ ነው ማለት ነው። ይሄ ልብስ ከዚህ በፊት በቀጭን ጥለት የምታውቁት ልብስ ነው። በቀጭን ጥለት የምታውቁትን ልብስ እንደዚህ መካከለኛ ጥለት በሆነ ልብስ አድርገን አምጥተነዋል ማለት ነው። ይሄን በራሳችን መንገድ ነው የሰራነው። ይሄንን በግሩፕ አድርገን ለግሩፕ እንዲሆን አድርገን በእነሱ ምርጫ ሰፋ አድርገን የሰራነው ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። መደቡ ላይ ወርቀ ዘብ ከቴፍኒ ከለር ጋር አድርገን ሚክስ አድርገን የሰራነው ነው። ከላይ ደግሞ ፐርፕል ከለር አለ።
በጣም ነው የሚያምረው። በጣም በቆንጆ ሁኔታ ልስልስ ብሎ የማይሰለች ልብስ ሆኖ ለቤተክርስቲያንም ለተለያዩ ፕሮግራሞችን በደንብ ልንለብሰው የምንችል ቆንጆ የልብስ ምርጫ ሆኗል ማለት ነው። ይሄን ሰፊውን የማትፈልጉት ከሆነ ደግሞ በዚቹ በነጠላዋ ቅጥነት ቀሚስ አድርገን ቀሚስና ነጠላ አድርገን መስራት እንችላለን ማለት ነው። የጨርቁ ጥራት ደግሞ ይኸው እንደምታዩት ነው። በሁለት አይን መነን ነው በደንብ በቆንጆ ሁኔታ የተሰራው። ጠርዙ ምቱ በደንብ ያስታውቃል። ያ ማለት ስፌቱ እዚህ ላይ በሚያርፍበት ጊዜ እንደዚህ ልላቀቅ ግርስስ ልበል የሚል አይደለም ማለት ነው። ስለዚህ ይሄ ልብስን እኛ ጋር በቆንጆ ሁኔታ ተሰርቶ በአንገትና እጅ 17,000 ብር ታገኙታላችሁ ማለት ነው። ስለዚህ ከስር ድርብ መነን ለምትፈልጉ በዚህ መንገድ ይሁንልን ለምትሉት ሁሉ እንደዛ በዛ መንገድ በቆንጆ ሁኔታ ከእናንተ ጋር በመነጋገር በቆንጆ ሁኔታ መስራት ይቻላል። ዙሪያውን ደግሞ 4 አርብ ነው። ነጠላውንም እንደምታዩት ነው። በጣም ነው የሚያምረው። ይኸው ትልቅ ያለ ነው። አርቡ ሰፊ ነው። በደንብ አርቡ ሰፊ ነው። እኛ ጋር አርባቸው ከ70 በላይ ናቸው ማለት ነው። ያ ደግሞ ሲሆን ቀሚሱ ታች ላይ በደንብ ስፍት ያለና ውርግርግ ያለ ይዘት ይኖረዋል ማለት ነው። በመቀጠል ደግሞ ማሳያችሁ የልብስ ምርጫ ይሄንን አረንጓዴ ቀሚስ ነው ማለት ነው። ይሄ ቀሚስ በጣም በቆንጆ ሁኔታ ተወዳጅነት ያገኘ የተወደደ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በጣም ቆንጆና የሚያምር የልብስ ምርጫ ነው ማለት ነው። ነጠላውም ደግሞ የቀሚሱን ውበት በማይቀንስ ሁኔታ ቀጠን ብሎ የተሰራ ከጥለቱ አንጻር ነጠላው ቀጠን ብሎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። ይሄው በደንብ ያምራል። በደንብ ሰፊ ነው። በደንብ ያዘንጣል። ይሄ ደግሞ ምንድነው አንገትና እጅ ጥልፍ ብቻ በቂው ነው ቢሰራ በደንብ በቆንጆ ሁኔታ ማዘነጥ ይችላል። ይሄን በተመሳሳይ ጨርቁ በቆንጆ ሁኔታ በሁለት አይን መነን የተሰራ ጽድት አድርገን የሰራ ነው የልብስ ምርጫ ነው። በትዕዛዝኛ ቤት የተሰራ ልብስ ነው። ስለዚህ ይሄን ቀሚስ እኛ ጋር አንገትና እጅ አድርገን ሰርተን 21,000 ብር እኛ ጋር ታገኙታላችሁ ማለት ነው። ይሄም ለአዲስ ዓመት መሆን የሚችል የልብስ ምርጫ ነው። አረንጓዴ ነው። ቢጫ ወርቀ ዘባ አለው ከስር። ዲዛይኑም ደግሞ አበባ የመምሰል ክቦቹ እነዚህ አበባ የመምሰል ባህሪ ስላላቸው በደንብ በቆንጆ ሁኔታ ማዘነጥ ይችላሉ። የአረንጓዴውን ከለር ደግሞ ካልወደዳችሁት አሁን ለምሳሌ እኔ ልብስ ላይ ካሉት ሌመን ከለሯ ወይ ደግሞ ከጎመኔ ከለሩ የፈለጋችሁትን መርጣችሁ በዛ መንገድ ቀይረን በምትፈልጉት ከለር መስራት ይቻላል ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር በቆንጆ ሁኔታ ታገኙታላችሁ ማለት ነው። በመቀጠል ደግሞ ማሳያችሁ ልብስ እችኛዋን ልብስ ነው። ወርቀ ዘብ ለምትወዱ ከዛም በላይ ደግሞ ለወጣቶች በደንብ ሊሆን የሚችል ፍክት ሊያደርግ ሊያዘንጥ የሚችል የልብስ ምርጫ ነው ማለት ነው። ይሄ ልብስ እንደምታዩት ነው። ነጠላው ደግሞ ይሄ ነው። እንደምታዩት ነው። በጣም ነው የሚያምረው። ይሄም በተመሳሳይ መልኩ ሙሉ በሙሉ ማለት በሚቻል ደረጃ ስሩ በወርቀ ዘብ የተሰራ ነው። ላዩ ደግሞ በሰማያዊ ከለር ብሉ በምንለው ከለር የተሰራ ነው ማለት ነው። ብሉ ብቻ ቢሆን ጸጥ ያለ የተዋጠ ከለር ይሆን ነበር፣ ግን ከስር ወርቀ ዘብ መኖሩ ይሄው ያስታውቃል። ሙሉ በሙሉ ከስር ወርቀ ዘብ ነው እያንዳንዱ ፈርሶ ያለው ማለት ነው። እንደዛ መሆኑ ምን አደረገው? ከላይ ይሄኛው ሰማያዊ ጎልቶ እንዲታይና እንዲያምር አድርጎታል ማለት ነው። በደንብ ነው የሚያምረው። ሻይን ያደርጋል በደንብ እንደዚህ አሁን ሳንቀሳቀሰው በደንብ ሻይን ያደርጋል ማለት ነው። በጣም የሚያምር ቆንጆ የሚያዘንጥ የልብስ አይነት ነው ማለት ነው። እንደዚህ አይነት ልብሶች መካከለኛ ጥለቶች በ5 አርብም በ4 አርብም አርብ እቃው ሰፊ እስከሆነ ድረስ በደንብ ተሰርቶ ሊያዘንጥ ይችላል ማለት ነው። በፕሮግራሞችን በደንብ መሆን ይችላል። መካከለኛ ጥለት ስለሆነ አያዘንጥም ብለን የምንለው አይደለም። ምክንያቱም ሻይን የሚያደርግ ስለሆነ ኦልሬዲ በደንብ ጎልታ እንድንታይ ያደርገናል ማለት ነው። ጨርቁ ጽድት ብሎ በንጹህ ጨርቅ በሁለት አይን መነን የተሰራ ነው። እንደምታዩት ነው። ስኳር ያልገባበት ጨርቅ ነው ማለት ነው። ስኳር ብዙ ጊዜ የሚገባው መነኑን ድሩን ለማጠንከር ጥበቡን ሲሰሩ ድሩ እንዳይበጠስባቸው ለማድረግ ነው። ግን ደግሞ ለስላሳም አድርጎ በጥንቃቄ ከተሰራ ሊሆን ይችላል ማለት ነው። ስለዚህ ይሄ ቀሚስ እኛ ጋር ዙሪያውን 4 አርብ አድርገን በቆንጆ ሁኔታ በ18,000 ብር እኛ ጋር ታገኙታላችሁ ማለት ነው። ይሄን ቀሚስ በግሩፕ ሆናችሁ ከመጣችሁ ደግሞ የተለየ ዲስካውንት የምናደርግላችሁ ይሆናል ማለት ነው። ስለዚህ በቀጣይ ደግሞ ማሳያችሁ ፈካ ያለ ከለር ሌላ ከዚህ በፊት የቆየ ልብስ ነው ብዬ አሳይቼ ግን በከስተመሮች ተወዳጅነትን አግኝቶ በተለየ መልኩ የሰራ ነው የልብስ ምርጫ ነው። ይሄ እንደምታዩት ነው። እላይ ድረስ ደረጃ ተደርጎ የተሰራ የቀሚስ ምርጫ ነው። በጣም የሚያምርና ፍክት የሚያደርግ በተለይ ጠቆር ያለ ሰው ጸየም ያለ ሰው ሊለብሰው የሚችል የልብስ ምርጫ ነው። ምክንያቱም ኦሬንጅ በባህሪው የማፍካትና የማሳመር ባህሪ ያለው ማለት ነው። እንደምታዩት ነው። በደረጃ አድርገን በቆንጆ ሁኔታ የሰራ ነው ልብስ ነው።
ይሄው በጣም ያምራል። ከዚህ በፊት ያሳየናችሁ በዚህ በታችኛው ጥለት ብቻ ነበር፣ ግን በትዕዛዝ ምንድነው የተደረገው ወደ ላይ ይሄንን 1-2 ደረጃ ጨምረን በቆንጆ ሁኔታ እየሰራ ነው የልብስ ምርጫ ነው ማለት ነው። ይሄ ቀሚስ ከፊት ለፊት አጭር አድርገን በወራጅ ጥልፍን ብንሰራው በጣም ያምራል። ካልተፈለገም ደግሞ ሙሉ ለሙሉ ዙሪያውን 4/4 አድርገን ብንሰራው በደንብ በጣም የሚያምርና የሚያዘንጥ ለተለቅ ላሉ ፕሮግራሞች ለምሳሌ ለክርስትና መለበስ ይችላል፣ ለግራጁዌሽንም ማድረግ ይቻላል። ይችንም አንዷን ደረጃ በዛብን ተብሎ ከታሰበ ይችን አንዷን ደረጃ አውጥተን በሁለቱ ደረጃ አድርገንም መስራት ይቻላል ማለት ነው። ስለዚህ ነጠላውንም ደግሞ እንደምታዩት ነው ደረጃ አድርገን የሰራ ነው፣ ልክ ከቀሚሱ ጋር ማች ያድርግ ብለን ማለት ነው። ስለዚህ ይሄን ቀሚስ እኛ ጋር እንደዚሁ ባለበት አድርገን ከፊት ለፊት አጭር አድርገን ወራጅ ጥልፍ አድርገን ከሰራ ነው በ27 ሺህ ብር እኛ ጋር ታገኝታላችሁ። አይ ደረጃው በደረጃው ሆኖ ግን ሙሉ ዙሪያ 4/4 ከተባለ ግን በ23 ሺህ ብር እኛ ጋር ታገኝታላችሁ። ስለዚህ ደረጃው የሚቀነስልን ካላችሁ እሱን እንደ ፍላጎታችሁ እየተነጋገርን ዋጋውን ባላንስ እያደረግን የምንሰራው ይሆናል ማለት ነው። በተረፈ ግን ይሄ ቀሚስ በጣም ነው የሚያምረው ማለት ነው። ይህን እኔ ፊት ላይም ማየት ትችላላችሁ እንዴት እንደሚያምር። በደንብ ያዘንጣል። በደንብ ማዘነጥ የሚችል አቅም ያለው የማይሰለች ከለር ሁሌ ቁምሳጥናችን ውስጥ ሊኖር የሚገባ ከለር ነው ብዬ ነው የማስበው፣ ለሁሉም ከለር ስለሚሆን ማለት ነው። የጨርቁ ጥራትን በጣም በቆንጆ ሁኔታ በሁለት አይን መነን የተሰራ ነው። ስለዚህ ይህን የምትፈልጉ ሰዎች ኦርደር አድርጉን ማለት ነው። ምክንያቱም በትዕዛዝ ነው ይሄ የሚሰራው፣ እንደዚህ ገዝተን ቁጭ የምናደርገው አይደለም። በመቀጠል ደግሞ ማሳያችሁ ይሄንን ጥበብ ነው። ይሄም ጥበብ ለግሩፕ ከሰራናቸው መካከል ውስጥ ነው። በጣም ነው የሚያምረው። በጣም በቆንጆ ሁኔታ ማዘነጥ የሚችል ከዚህ ቀደም ያሳየ ነው፣ ግን ደግሞ ለግሩፕ በደንብ የሰራ ነው የልብስ ምርጫ ነው ማለት ነው። ነጠላውንም ደግሞ ሲላ አድርጌ ሳሳያችሁ ነጠላው ከቀሚሱ ጋር ኦልሞስት እኩል በኩል በሚባል ደረጃ ስፋት ያለው ነው ማለት ነው። ይሄ ደግሞ ነጠላ ሰፊ ለምታደንቁ ሰዎች ይሄ ለእናንተ ጥሩ ምርጫ ነው። ነጠላም ቀሚሱም እኩል ስፋት ያለው ቆንጆ የልብስ ምርጫ ነው ማለት ነው። ይሄ ለአዲስ ዓመትም በደንብ መሆን የሚችል ኒው ይርን በደንብ መወከል የሚችል የልብስ ምርጫ ነው ማለት ነው። ምክንያቱም በጣም ነው የሚያምረው። እዩት። በተለይ ደግሞ በግሩፕ ቢለበስ በደንብ የሚያዘንጥ የልብስ ምርጫ ነው ማለት ነው። አረንጓዴዎቹ እንዳለ ሆነው ግን እዚህ ጋር ፒች ከለር ብለን የምንጠራው ለኦሬንጅ የቀረበው የሚመስለው ከለር ግን ልብሱን አረንጓዴነቱን ስታንድ አውት እንዲያደርግ በደንብ ጎላ ብሎ እንዲታይ አድርጎታል ማለት ነው። እነዚህ ሌመን ከለሮች መግባታቸው ደግሞ ሳሳ ዋጥ እንዲያደርግ እንዳይጮህ አድርጎት ባላንስ የሆነ ቆንጆ የከለር ሁኔታን የፈጠር ነው ማለት ነው። ስለዚህ ይህን ቀሚስ እኛ ጋር በቆንጆ ሁኔታ እንደዚህ ተሰርቶ ዙሪያውን 4/4 አድርገን በአንገትና እጅ ሰርተን 21 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በግሩፕ ሆናችሁ ለምትመጡ ደግሞ የተለየ ዲስካውንት እናደርጋለን። ይሄ ጥበብ ምን አይነት አስቸጋሪ ጥበብ እንደሆነ በደንብ ግልጽ ነው፣ ይታወቃል። ቆንጆ ጥበብ ነው ማለት ነው። ስለዚህ ይህን ቀሚስ እኛ ጋር በዛ መንገድ ታገኝታላችሁ። ጨርቁን ጥርት አድርገን በቆንጆ ሁኔታ እንሰራዋለን ማለት ነው። ስለዚህ ለዛሬ ያዘጋጀንላችሁ የጥበብ ምርጫዎች እነዚህ ናቸው ማለት ነው። በቀጣይ ሳምንት ደግሞ በተለያየ አዘገጃጀት በተለያየ አቀራረብ በቆንጆ ሁኔታ የምንመጣ ይሆናል ማለት ነው። የምትፈልጉትን ኦርደሮች ቶሎ እየደወላችሁ ዋትሳፕ ላይ ኦር ቴሌግራም ላይ ልታገኙን ኮንታክት ልታደርጉን ትችላላችሁ። እዛ ላይ ልታናግሩን ትችላላችሁ ማለት ነው። በቀጣይ ሳምንት ደግሞ በተለየ አቀራረብ በተለየ ዝግጅት የምንመጣ ይሆናል። ሰላም ሁኑ። ቴንኪው